አይዟችሁ በርቱ ሊሉ የሚችሉ ልጆችን ማስቀረት ይኖርብናል እና አምላካችን መድኃኒታችን ኢየሱስ ክርስቶስ ልሄድ ነው እሄዳለሁ እኔ ብሄድ ይሻላል ይላቸዋል። ደቀ መዛሙርቱ ግን ደነገጡ። በዚህ መሰረት ድንጋጤ ከሃይማኖት ጉድለት የሚመጣ ነው። ከምን ጉድለት የሚመጣ ነው አልኳችሁ? ከሃይማኖት ጉድለት። አሁን በዚህ ዘመን ሰው ደንጋጣ ነው። ምናልባት ሀገራችን ላይ በየቀኑ አጀንዳ ፖለቲከኞች ይፈጥራሉ፣ የሃይማኖት አባቶች አጀንዳ ይፈጥራሉ፣ ሌሎችም አጀንዳ ይፈጥራሉ። የሌሎች ቤተ እምነት ተቋማትም ሌላ አጀንዳ ይፈጥራሉ። ራሱ ኑሮ አንድ አጀንዳ ነው። ዘይት በጨመረ ቁጥር፣ ስኳር በጨመረ ቁጥር፣ ቡና በጨመረ ቁጥር፣ እንደው ቤንዚን በጨመረ ቁጥር ልቡ የሚደነግጥ ሰው አለ። እኛ የምንኖረው በሚከፈለን ደሞዝ በምንሰራው ስራ አይደለም። የሚያኖረን ማን ነው? እግዚአብሔር ነው። እግዚአብሔር ረድቶን አግዞን እንጂ እኛ ስለደከምን ስለጣርን የሚሆን ነገር የለም። እግዚአብሔር ቤተሰቦች ያለ እግዚአብሔር ፈቃድ የሚሆን ነገር የለም። አሁን ብዙ ሰው ከዚህ ወጥቼ እንዲህ አድርጌ እንዲሰርቼ እድር አለብኝ፣ እቁብ አለብኝ፣ ለቅሶ ቤት ሄዳለሁ፣ ዘመድ ጥየቃ ሄዳለሁ፣ ታማሚ ጥየቃ ሄዳለሁ፣ ብዙ ቀጠሮ ያለው አሁን ልቡ የተረበሸ ብዙ ሰው አለ። የለም አለ። ነገር ግን የእግዚአብሔር ቤተሰቦች እንደው ለ6 ቀን ለ7 ቀን እንደክማለን፣ እንጠራለን፣ እንግራለን። 24 ሰዓት ለስጋችን እንሰራለን። በዚህ ዓለም የምንኖረው ለዘላለም አይደለም፣ ነገ እንሄዳለን። ስንሄድ የምንሄደው ራቁታችንን ነው። ራቄ ወጻይኩ እምከርሰ እምየ ወራቄ ገብ ውስተ ምድርዮ፣ ከእናቴ ማኅፀን ራቁቴን ወጣው ተመልሼ ራቁቴን እሄዳለሁ ነው ያለ። ቤቱን ይዞ የሚሄድ የለም፣ ሀብቱን ይዞ የሚሄድ የለም፣ ዝናውን ይዞ የሚሄድ የለም፣ ጎሳውን ይዞ የሚሄድ የለም፣ ቋንቋውን ይዞ የሚሄድ የለም፣ ልጆቹን ይዞ የሚሄድ የለም፣ ያንን ዝናውን ክብሩን ተሸክሞ የሚሄድ የለም። ራቁታችንን ነው የምንሄደው። ታዲያ ወደዚያ የምንሄድ ስለሆነ እዚያኛው ከተማ ለመግባት ያችን ከተማ ለመውረስ በዚያች ሀገር ለዘላለም ለመኖር ዛሬ ቃለ እግዚአብሔር ተረጋግቶ መስማት ያስፈልጋል። ሰምቶ ደግሞ ንስሐ መግባት ያስፈልጋል። መቁረብ ያስፈልጋል። ልጆችን ለእግዚአብሔር መስጠት ያስፈልጋል። ለማን መስጠት ያስፈልጋል? ለእግዚአብሔር። ትላንትና ተምረናል። ልጆች ወደ ቤተ እግዚአብሔር መጥተው ማገልገል መገልገል አለባቸው። አሁን እኛ እየፈራን ያለነው ሃይማኖታችን ስለጎደለ ነው። በእምነታችን ደካሞች ስለሆን መጽሐፍ ቅዱስ ስለማናነብ፣ የቅዱሳንን ገድል ስለማናነብ፣ የቅዱሳንን ታምር፣ የቅዱሳንን ሕይወት፣ የቅዱሳንን ያለፈ ታሪካቸውን ሕይወታቸውን ስለረሳን እነ ቅዱስ ጊዮርጊስ አንገታቸውን ተቆረጡ፣ 70 ነገሥታትን አሸነፉ እየተባለ እኛ እንኳን 70 ነገሥታት ልናሸንፍ ራሳችንን ማሸነፍ አቃተን። የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 70 ነገሥታትን አንበርክኮ ድል አድርጎ አሸንፎ 7 ዓመት ተጋድሏል። በመጨረሻ የሕይወት አክሊልን ተቀዳጅቷል። እኔና እናንተ አሁን ስሜታችንን መች ማሸነፍ አቃተን? የቅዱሳን ታሪክ የሚተረከው የአቡነ ተክለ ሃይማኖት ታሪክ የሚተረከው እኮ አቡነ ተክለ ሃይማኖት ያደጉት በገዳም በቃለ እግዚአብሔር በትምህርት ነው። የእሳቸውን ታሪክ ስትሰሙ እንደሳቸው የሚሆኑ ልጆችን መስጠት አለባችሁ። የአቡነ ተክለ ሃይማኖት እናት አባት እግዚአብሔር ጸጋ ዘአብ ካህናት ናቸው። የክህነት ሰዎች ናቸው። አገልጋዮች ናቸው። ወክልኤሆሙ ጻድቃን እሙንቱ በቅድመ እግዚአብሔር። ሁለቱም በማን ፊት ጻድቃን ነበሩ? በማን ፊት? በእግዚአብሔር ፊት ጻድቃን ነበሩ ነው የተባለ። እግዚአብሔር እውነተኛ ባለትዳሮችን ይፈልጋል። ሐቀኛ ባለትዳሮችን ይፈልጋል። አስራት በኩራት የሚያወጡ ባለትዳሮችን ይፈልጋል። የሚያስቀድሱ ባለትዳሮችን ይፈልጋል። ወደ ቤተ እግዚአብሔር ተቃቅፈው ልጆቻቸውን ይዘው የሚመጡ ባለትዳሮችን ይፈልጋል። በአንድ ላይ ሆነው ንስሐ ገብተው የሚቆርቡ ባለትዳሮችን እግዚአብሔር ይፈልጋል። እና በሃይማኖታችን በዚህ ዘመን ዝለናል።
ሰው ሁሉ በሃይማኖቱ ደክሟል፣ ወድቋል፣ ላሽቋል። ለምን? እንደው ቤተ ክርስቲያን ከምናስተምራችሁ ይልቅ ፌስቡክ የሚናገረውን ዩቲዩብ የሚናገረውን ቲክቶክ ላይ ሰው የሚያብድበት እሱን እየሰማችሁ ሰው ራሱን ስቶ ወደ ማበድ ራሱን ስቶ እግዚአብሔርን ረስቶ ከሃይማኖት ወደ መውጣት ደርሷል። የእግዚአብሔር ቤተሰቦች ሚዲያውን በአግባቡ መጠቀም ያስፈልጋል። መልካሙን ነገር መስማት ያስፈልጋል። ቴክኖሎጂውንም ለበጎ መጠቀም ያስፈልጋል። እና መደንገጥ አያስፈልግም። ሐዋርያት ደንግጠው ነበረ። ነገር ግን አጽናኙን መንፈስ ቅዱስን እልክላችኋለሁ አአርግ ሀበ አቡየ ወአቡክሙ ሀበ አምላኬ ወአምላክክሙ፣ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ። ይህ ማለትም በስጋ የሐዋርያት ወንድም ነው ክርስቶስ። እንዲሁ ደግሞ ያ የለበሰው ስጋ በአብ የተፈጠረ በአብ በወልድ በመንፈስ ቅዱስ ቅድመ ዓለም አዳም በመጀመሪያ ማለት ነው። ቅድመ ዓለም ሳይሆን በመጀመሪያ ፍጥረት ሲፈጠር አዳምን እግዚአብሔር የመፍጠሩን ምክንያት የሚገልጥልን ነው። በዚህ መሰረት ክርስቶስ ከደቀ መዛሙርቱ ጋር ለ40 ቀን ቆየ። በ40ኛው ቀን አረገ። በ40ኛው ቀን ሲሄድ ወደ ኢየሩሳሌም ወደ ቢታንያ አወጣቸው። አውጾሙ አፋስ ከቢታንያ አንስኦሙ አንሳዲሁ ወባረኮሙ፣ እጆቹን አንስቶ እየባረካቸው ወደ ሰማይ አረገ። ይህን ጊዜ ምን አላቸው? አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያ። የሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምረን ስናነበው የምናገኘው ነው። እናንተ በኢየሩሳሌም ቆዩ የሰማይ ኃይልን ትለብሳላችሁ አላቸው። በኢየሩሳሌም መቆየት ማለት በቤተ ክርስቲያን መቆየት፣ በሃይማኖት መቆየት፣ በምግባር መቆየት፣ በምጽዋት መቆየት፣ በትምህርት መቆየት፣ በቅዳሴ መቆየት፣ በቁርባን መቆየት፣ በፍቅር መቆየት፣ በእናታችን በቅድስት ድንግል ማርያም ማመን፣ መንግስተ ሰማያት እንዳለች አምኖ ሃይማኖትን ጠብቆ መኖር ነው። ከቃሉ ጋር ናችሁ? እርግጠኛ ናችሁ? አላችሁ? እናቶች አላችሁ? አባቶችስ? እግዚአብሔር ከሁላችን ጋር ይሁን። ታዲያ ሲያረግ ቅዱሳን መላእክት አጽነነ ሰማያተ ወወረደ ወቆባር ታይተ እገሪሁ ተጽይነ ላይለ ኪሩቤል ወሰረረ በክነፈ ነፋስ፣ ነፋሳት እየሰገዱለት እየረገዱለት እንደ መሰላል እየሆኑት መላእክት ቅዱስ 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 እያሉት ወደ ሰማይ አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ፣ ወደ ሰማይ አረገ በአባቱ ቀኝ ተቀመጠ። በመጀመሪያ ወረደ ማለት ሰው ሆነ ማለት ነው። ምን ማለት ነው አልኳችሁ? ንገሩኝ። ወረደ ማለት ምን ማለት ነው? ሰው ሆነ ማለት ነው። አረገ ማለት ደግሞ ዓለምን አድኖ ጨረሰ ማለት ነው። ምን ማለት ነው? ንገሩኝ። ዓለምን ምን ብሎ አድኖ ጨረሰ ማለት ነው። ሕገ ተሰቦን ፈጸመ፣ ዓለም ዳነ፣ የሰውነትን ሥራ አከናውኖ ጨርሶ ወደ ሌለበት ሰማይ ሄደ ማለት አይደለም። ባለበት በነበረበት በሚኖርበት ሰማይ በመላት የሚኖር ሆነ ማለት ነው። ታዲያ ቅዱሳን መላእክቱ እናንተ የገሊላ ሰዎች ይሄ ሲያርግ ያያችሁት ዳግመኛ ለፍርድ ይመጣል አሏቸው። በዚህ መንገድ ደቀ መዛሙርቱ በኢየሩሳሌም በአንድ ልብ ሆነው ቆዩ ይላል። በምን አይነት ልብ ሆነው ቆዩ? በአንድ ልብ። ምእመናን የሐዋርያት ሥራ ምዕራፍ 2 ላይ ተጽፏል። አንድ ልብ መሆን ያስፈልጋል። አትለያዩ፣ አትካሰሱ፣ አትወቃቀሱ፣ አትተቻቹ፣ አትተማሙ። መነቃቀፍ፣ መተማማት፣ መተቻቸት መጥፎ ነው። ተረዳዱ፣ ተባበሩ። ለቤተ ክርስቲያናችሁ ቁሙ፣ ለሃይማኖታችሁ ቁሙ፣ ለሀገራችሁ ቁሙ፣ ለሰውነታችሁ ቁሙ። ለአካባቢያችሁም ዘብ የሰላም ጥበቃ ሆናችሁ መቆም ያስፈልጋል። አንድ ልብ ሆነው በዚያ ይኖሩ ነበረ። ወይ ጸልዩ፣ ጸሎትም ይጸልዩ ነበረ። በቤተ እግዚአብሔር መጸለይ አለብን።
እግዚአብሔር ጸሎታችንን ይሰማል። ጸሎታችንን የምናቀርበው እዚህ ነው። እንባችን መፍሰስ ያለበት እዚህ ነው። ማመልከቻችን መቅረብ ያለበት እዚህ ነው። አቤቱታችን፣ ቅሬታችን መልስ የሚያገኘው እዚህ ነው። በአባታችን በጻድቁ በአቡነ ተክለ ሃይማኖት ስዕል ፊት መንበር ፊት መጥተን በአውደ ምሕረቱ ቆመን እጃችንን ዘርግተን ዓይናችንን አብርተን ወደ ሰማይ አንጋጠን ስንሰማ ስንጸልይ ጸሎታችንን ማን ይሰማል? እግዚአብሔር ጸሎትን ይሰማል። በጸሎት የማይደረግ የለም። በጸሎት የማይፈታ ችግር የለም። በጸሎት የማይሆን ነገር የለም። በጸሎት የማይሳካ ነገር የለም። በጸሎት ሁሉ ነገር ይደረጋል። ጸሎት በእምነት ነው። ጸሎት በይቅርታ ነው። ጸሎት በፍቅር ነው። ጸሎት በሃይማኖት ነው። ጸሎት ቂም አይፈልግም። ጸሎት ሰዎችን መክሰስ አይፈልግም። ጸሎት ሰዎችን ማንቋሸሽ አይፈልግም። ጸሎት የሰዎችን ጉድለት ማየት አይፈልግም። የራስን ጉድለት እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ተንኮለኛ ነኝ፣ እኔ ርኩስ ነኝ፣ እኔ ውዳቂ ነኝ፣ እኔን ልጅህን ማረኝ፣ እኔን ልጅህን ይቅር በለኝ፣ እኔ ልጅህ ቤትህ መግባት አልችልም፣ ያንተን ቤተ መቅደስ መርገጥ አልችልም፣ መሳለም አልችልም፣ ያንተን ቤተ መቅደስ ተሳልሜ ያንተን ቃል መስማት አልችልም፣ እኔ ውጭ ቢያምርም ውስጤ የረከሰ የቆሸሸ የተበላሸ ነው፣ እኔን ልጅህን በንስሐ ሳሙና ጠበኝ ማለት ያስፈልጋል። መጸለይ በዚህ ዘመን መጸለይ ያስፈልጋል። ቤተ ክርስቲያን እየተቃጠለች ነው። ምዕመናን እየሞቱ ነው። ካህናት እየተገደሉ ነው። በቅርብ ጊዜ እንኳን ቁጥር የሌላቸው ምዕመናን ደማቸው ሲፈስ አጥንታቸው ሲከሰከስ አይተናል፣ ሰምተናል። ከቃሉ ጋር ናችሁ። ስለዚህ ኦርቶዶክሳውያን ይሄ የሚመለሰው በጸሎት ነው። ከጸሎት ባለፈ በመደራጀት ነው። አንድ በመሆን ነው። ራስን በማስከበር ነው። አሁን አንዳንድ ጊዜ ስናስተምር ግራህን ሲመታ ቀኝህን ስጥ፣ ቀኝህን ሲመታ ግራህን ስጥ። እሱ በዚህ ጊዜ አይሰራም። በሃይማኖት ጉዳይ አይሰራም። ስለዚህ ኦርቶዶክሳውያን እኛ ያልሞት ነው እነዚያ ሰዎች ያሉበት ቦታ ስለሌለን ነው። እንሞት ነበር። ነገ ከነገ ወዲያ እነዚያን ገለው ሲጨርሱ እኛ ጋር ላለመምጣታቸው ዋስትና የለም። ነገ ከነገ ወዲያ ኃይላችንን እያዳከሙ እርስ በርሳችን እያባሉ ኦሮሞ፣ ጉራጌ፣ አማራ፣ ወላይታ፣ ትግራይ እያሉ እርስ በርሳችን እያባሉ አንድ እንዳንሆን፣ እንዳንተባበር፣ አብረን እንዳንኖር፣ አብረን እንዳንበላ፣ እንዳንጠጣ፣ አብረን እግዚአብሔርን እንዳናመልክ የሚሰሩ ሰዎች አሉ። እነሱን ማወቅ ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እየገባችሁ ነው ትምህርቱ? እርግጠኛ ናችሁ? እስኪ የገባችሁ ሰዎች እግዚአብሔርን አመስግኑ። እና ደቀ መዛሙርቱ በዚያ በቤተ ክርስቲያን ቆዩ። ከዚህ ከቤተ ክርስቲያን አትውጡ። ንዑ ሀቤየ ስሩሃን ወክቡዳነ ጾር ወአነ አረፈክሙ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለ። በዚህ መኖር ለኛ ምንድነው አለ? ንገሩኝ። ለኛ መልካም ነው። የእግዚአብሔር ቤተሰቦች ከቤተ ክርስቲያን እንዳትወጡ። ኢየሱስ ያለ እዚህ ነው። እውነት ያለ እዚህ ነው። ሰላም ያለ እዚህ ነው። ሃይማኖት ያለ እዚህ ነው። መንፈስ ቅዱስ ያለ እዚህ ነው። ድንግል ማርያም ያለች እዚህ ነው። ቅዱሳኑ ያሉ እዚህ ነው። መላእክቱ ያሉ እዚህ ነው። ታቦቱ ያለ እዚህ ነው። መስቀሉ ያለ እዚህ ነው። ቅዱሳት ነዋያቱ ያሉ እዚህ ነው። ክርስቶስ ከነናቱ ከነአባቱ ከነባህሪ ሕይወቱ ከነመንፈስ ቅዱስ በሙሉ ከወዳጆቹ ጋራ በአንድነት በሶስትነት በባህሪ በአካል በህልውና የሚኖረው በህድረት የሚገለጠው በዚች ቤተ ክርስቲያን ብቻ ነው። አታላዮችን አትስሙ፣ ነጋዴዎችን አትስሙ፣ ሆዳሞችን አትስሙ። እነሱ ሆዳቸው አምላካቸው ነው። ለዘይት ብለው ሃይማኖት የሚቀይሩ፣ እንደው ለፊኖ ዱቄት ብለው ሃይማኖት የሚቀይሩ፣ ለዳቦ ብለው ሃይማኖት የሚቀይሩ፣ ለቆሎ ብለው ሃይማኖት የሚቀይሩ፣ ለጊዜያዊ ነገር ብለው ሃይማኖት የሚቀይሩ፣ ለቤት ብለው ሃይማኖት የሚቀይሩ ሞኞች አሉ። ሃይማኖት አይቀየርም። ሃይማኖት ማለት እግዚአብሔር አንድም ሶስትም ነው ብሎ ማመን ነው። ንገሩኝ፣ ሃይማኖት ማለት ምን ማለት ነው? እግዚአብሔር አንድም ሶስትም ነው ብሎ ማመን ነው። ሃይማኖት መጨረሻ የለውም፣ መጀመሪያ የለውም። ሃይማኖት መነሻ የለውም። ሃይማኖት
መድረሻ የለውም። ሃይማኖት መቼ ተፈጠረ? እስኪ ንገሩ። ሃይማኖት መቼ ተፈጠረ? ሃይማኖት መቼ ተፈጠረ? ሃይማኖት ማለት ምን ማለት ነው? እግዚአብሔር ነው አልን አይደል? እግዚአብሔር ተፈጠረ እንዴ ታዲያ? ፈጣሪ አይደል? ሃይማኖት መቼ ተፈጠረ ይባላል? አይባልም። ሃይማኖት ማለት መጨረሻ የለውም መጀመሪያም የለውም። ሃይማኖት በዓለመ መላእክት ተፈጠረ ወንጀል ነው፣ ኑፋቄ ነው። ሃይማኖት በዓለመ መላእክት ተጀመረ ተገለጠ ነው የሚባለው። ሃይማኖት መጨረሻ የለውም። እግዚአብሔር ቀዳማዊ ነው፣ እግዚአብሔር ዳህራዊ ነው፣ እግዚአብሔር ማዕከላዊ ነው። እግዚአብሔር ዓለም ሳይፈጠር ነበረ። እግዚአብሔር ዓለም ተፈጥሮ ዓለም እስከሚያልፍ ይኖራል። ዓለም ካለፈ በኋላ ለዘላለም ይኖራል። እሱ ሃይማኖት ነው። ቅዱስ ዲዮስቆሮስ በቅዳሴው እምቀድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመለኮቱ በመንግስቱ በትስብእቱ እግዚአብሔር ዓለም ሳይፈጠር ጀምሮ በአንድነቱ በሶስትነቱ ነበረ፣ በመንግስቱ ነበረ ይለናል። ቅዱስ ዮሐንስም በወንጌሉ ቀዳሚሁ ቃል ውእቱ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ራሱ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ በመጨረሻ ቃል ራሱ ምን ሆነ? ምን ሆነ? ስጋ ሆነ። ስጋ ሆነ ማለት ስጋ ለበሰ፣ ከስጋ ጋር ተዋሃደ። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል እንቲያሁ ለቃል ሆነ ለስጋ ወንቲያሁ ለስጋ ሆነ ለቃል እስመ ተዋህዶ አይተታ ለምንታዌ ተብሎ እንደተጻፈ በዚህ መንገድ ፍጹም ሰው ፍጹም አምላክ ሆነ። እስኪ በሉ ፍጹም ሰው በሉ። አይሰማ? ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። የሰውነት ባህሪም አልጠፋም፣ የአምላክነት ባህሪም አልጠፋም። ለምሳሌ ክርስቶስ ሰው እንደመሆኑ ሲራብ፣ ሲጠማ፣ ሲገረፍ፣ ሲደክም አይተናል። በዮሐንስ ወንጌል ምዕራፍ 4 ላይ ክርስቶስ በመንገድ ደክሞ ምን አለ ይላል? አረፈ ይላል። ቅድም ባልኳችሁ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ደግሞ እናንተ ደካሞች ሸክማችሁ የከበደ ምን በሉ አለ? ንገሩኝ እንጂ ወደ እኔ ኑ ተሉ አለ። ስለዚህ አምላክነትም አለ ሰውነትም አለ። የአምላክነት የብቻ ገንዘብ የለም፣ የሰውነት የብቻ ገንዘብ የለም። እና ደቀ መዛሙርቱ በዚያ በቤተ ክርስቲያን በአንድነት በጸሎት ቆዩ። በ10ኛው ቀን እነሆ ዋመ ተፈጸመ መዋዕለ ጴንጠቆስጤ 50ኛው ቀን ሲፈጸም ወረደ ላዕሌሆሙ መንፈስ ቅዱስ ከመዘ እሳት መንፈስ ቅዱስ በእሳት አምሳል ወረደላቸው። ፈሪ የነበሩ ሐዋርያት፣ ደካማ የነበሩ ሐዋርያት ጠንካራ ሆኑ፣ ኃያላን ሆኑ። ደንቆሮ የነበሩ ሐዋርያት አዋቂዎች ሆኑ። የተዋረዱ ሐዋርያት የተከበሩ ሆኑ። ሰው የማይሰማቸው ሐዋርያት ዓለም ሁሉ የሚሰማቸው ሆኑ። ጨካኝ ሆኑ። በሃይማኖት የበረቱ የጸኑ ሆኑ። በእሳት አምሳል ወረደላቸው። እሳት ጣዕም ያመጣል፣ መንፈስ ቅዱስም መዓዛ ሃይማኖትን ያመጣል። እሳት ያቃጥላል፣ መንፈስ ቅዱስም በሃይማኖት የማይኖሩ የሚያታለሉ ሰዎችን ኋላ በእሳት ይቀጣል። እሳት ምግብን አጥሎ ለጤና ያደርጋል፣ መንፈስ ቅዱስም ሰውን በንስሐ አብስሎ ለሃይማኖት ያበቃል። በዚያ መንገድ መንፈስ ቅዱስ ወረደላቸው። ወተናገሩ በነገረ ሁሉ በሐውርት በዓለም ሁሉ ቋንቋ ተናገሩ። 71 ቋንቋ ተገለጠላቸው። 72ኛ በድምሩ 72 ቋንቋ ቻሉ። ከዚህም በኋላ ቅዱስ ጴጥሮስ ተነሳ፣ ማስተማር ጀመረ። ሰዎች መሳቅ መሳለቅ ጀመሩ፣ ማሽሟጠጥ ጀመሩ። ሰክረው ነው? አብደው ነው? አሟቸው ነው? እነዚህ የገሊላ ሰዎች የምናውቃቸው እንኳን በራሳቸው በሌላ ቋንቋ በራሳቸው ቋንቋ የማይነገሩ ድዳዎች፣ ኮልታፋዎች፣ ደንቆሮዎች፣ ያልተማሩ የገሊላ ሰዎች አይደሉም እንዴ? ታዲያ ይሄን ከየት አመጣሁት ነው ብለው ማሽሟጠጥ ጀመሩ። ቅዱስ ጴጥሮስ
እናንተ እንደምትሉት አይደለም። በዚህ ሰዓት በ3 ሰዓት አይሰከርም። በሰዓት አይሰከርም። አረ ንገሩኝ፣ በስንት ሰዓት አይሰከርም? በ3 ሰዓት አይሰከርም። ይገርማቸዋል። ለመስከር ራሱ ጊዜ ያስፈልጋል። መስከር ኃጢአት ቢሆንም ማለት ነው። አሁን አንዳንድ ሰው አለ እንደው ከጠዋት ጀምሮ እስከ ማታ 24 ሰዓት ሙሉ መጠጥ ቤት የሚታይ፣ ጫት ቤት የሚታይ፣ ዳንስ ቤት የሚታይ፣ ጭፈራ ቤት የሚታይ፣ ኑፋቄ ቤት የሚታይ፣ እንደው ሌላ የማይጠቅሙ ቦታዎች ጋር የሚታይ፣ ሌላ መዝናኛ ቦታ የሚታይ ሞኝ የሆነ ሰው አለ። ለመስከር ራሱ ጊዜ ያስፈልጋል። ሰው ማታ ጊዜ ቢሰክር እንኳን ምንም እንኳን ኃጢአት ቢሆንም ይሻላል። አንዳንድ ሰዎች ከጠዋት ጀምረው ሲበለሻሹ ከጠዋት ጀምረው አልባሌ ቦታ የሚሉ ሰዎች አሉ። ስለዚህ ምእመናን በአግባቡ መውጣት፣ በአግባቡ መግባት፣ በተለይ በዚህ ሰዓት ቤተ እግዚአብሔር መኖር፣ እግዚአብሔርን መማፀን፣ ማገልገል ያስፈልጋል። ቅዱስ ጴጥሮስ ምን አለ? ጊዜው የስካር አይደለም አለ። ታዲያ እኛ መንፈስ ቅዱስ ወርዶልን ነው። አስቀድሞ ኢዩኤል በትንቢቱ ሰውጥ ምን መንፈስ ዲበ ኩሉ ዘሥጋ እነሆ ሥጋ በለበሰ ሁሉ በሴት ልጆቼ በወንድ ልጆቼ ላይ መንፈስ ቅዱስን ልኬ አሳድራለሁ ብሎ በተናገረው መሰረት መንፈስ ቅዱስ ለኛ መጥቶልን ነው። አምላካችን ክርስቶስ መንፈስ ቅዱስን አጽናኙን ጰራቅሊጦስን ሦስተኛውን አካል እልክላችኋለሁ፣ ከሦስቱ አካላት አንዱን አካል መንፈስ ቅዱስን እልክላችኋለሁ። እርሱ ያስተምራችኋል ወያዜክረክሙ ኩሎ ዘነገርኩክሙ፣ የነገርኳችሁን ሁሉም ያስታውሳችኋል። ወይም የሄረክሙ ያስተምራችኋል። እርሱ ወይቷቀስ ምስለ ዓለም ከዓለም ጋር ይዋቀሳል፣ ዓለምንም ይወቅሳል። ስለምን? በእኔ ስላላመነ፣ እኔን ስላልተቀበለ፣ እኔ ለሕይወት ለድነት መጥቼ ለሰላም ለፍቅር መጥቼ እኔን ስላላመኑ በዚህ መንገድ ዓለምን ይወቅሰዋል ብሎ የነገረን አጽናኙ መንፈስ ቅዱስ፣ አምላካችን የምንለው መንፈስ ቅዱስ፣ ፈጣሪያችን የምንለው መንፈስ ቅዱስ፣ መምህራችን የምንለው መንፈስ ቅዱስ፣ ከሦስቱ አካል አንድ አካል የሆነው የተለየ አካል፣ የተለየ ስም፣ የተለየ ግብር ያለው በባህሪ በመለኮት በስልጣን በህልውና ግን ከአብ ከወልድ ጋር ያለ የነበረ የሚኖር ትፌኑ መንፈሰከ ወይትፈጠሩ፣ መንፈስህን ትልካለህ እነሱም ይፈጠራሉ እንደተባለ ፍጥረትን ሁሉ የፈጠረ ያደረገ እርሱ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ክርስቶስ ያስተማረለት መንፈስ ቅዱስ እርሱ በእኛ ላይ አደረ። ቋንቋ ተገለጠልን። ክርስቶስን ጠልታችሁ ተመቂታችሁ ሰቀላችሁት። ያ የሰቀላችሁት ክርስቶስ ተነሳ፣ አረገ፣ ወደ አባቱ ሄደ። ዳግመኛ ለፍርድ ይመጣል። እናንተ አይሁድ ኃጢአት አለባችሁ፣ እነ ዳዊት የተነበዩለትን እነ ሙሴ የተነበዩለትን አልተቀበላችሁም ብሎ ቅዱስ ጴጥሮስ ወቀሳቸው። በአንድ ቀን ስብከት 3000 ሰዎችን ማሳመን ጀመረ። በአንድ ጊዜ ንግግር 3000 ሰዎች አመኑ። ከነዚያ መካከል ቅዱስ ዮሐንስ አፈወርቅ ይናገራል። ኢትዮጵያውያን ነበሩ ይላል። እነማን ነበሩ? ንገሩኝ፣ እነማን ነበሩ? ኢትዮጵያውያን ነበሩ። ኢትዮጵያውያን በዚያ ቦታ ተገኝተው የዚህ መረጃችን ታላቁ አባት ጃንደረባው እኛ ኢትዮጵያውያን በሕገ ኦሪት የጸናን ሕገ ወንጌልን ከማንም አስቀድመን አፍሪካ ውስጥ የተቀበል አሁንም ወልድ ዋህድ በተዋህዶ ከበረ ብለን የምናምን ወደፊትም እያመን የምንኖር ኢትዮጵያውያን ታሪክ ያለን ባህል ያለን እርስ በርሳችን የምንዋደድ የምንፋቀር ነው። ታዲያ ዛሬ ያ ታሪካችን የታለ? ያ ፍቅራችን የታለ? ያ ሰላማችን የታለ? ታቦተ ጽዮን እንኳን ተሰዳ የመጣችው ኢትዮጵያ ነው ያረፈችው። ቅዱሳን እንኳን ኢትዮጵያ ነው ያረፉት። መስቀሉ እንኳን ያለ ኢትዮጵያ ነው። ታዲያ ያቺ ኢትዮጵያ ዛሬ የት ነው ያለችው? ኢትዮጵያ የቅድስት ድንግል ማርያም የአስራት ሀገር ናት። ዛሬ ግን የኦርቶዶክሳውያን የስራት ሀገር ናት። ኢትዮጵያ የቅዱስ ጊዮርጊስ የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ሀገር ናት። ዛሬ ግን ሌሎቹ የኛ ናት ይላሉ።
ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነባች ናት። ቤተክርስቲያን ያለ ኢትዮጵያ፣ ኢትዮጵያም ያለ ቤተክርስቲያን አይኖሩም። ምናልባት ያለ ኢትዮጵያ ቤተክርስቲያን ልትቀጥል ትችላለች። ነገር ግን ኢትዮጵያ ለመቀጠሏ ቤተክርስቲያን መኖር አለባት። ማን መኖር አለባት? ማን መኖር አለባት? ቤተ ክርስቲያን መኖር አለበት። ታዲያ መንፈስ ቅዱስ መጣ። መንፈስ ቅዱስ የመጣው ለምንድን ነው? አንደኛ ለአገልግሎት እንዲበረቱ ነው። ሁለተኛ ምስጢር ሊገልጥላቸው ነው። ሶስተኛ ጨካኝ ሊያደርጋቸው ነው። ምን ይላል? አሁን በጸሎታችን ሁሉ ጊዜ ፈኑ ጸጋ መንፈስ ቅዱስ ላይ ለነያል በቅዳሴ እንጸልያለን። ወተ መንፈስ ተፈኑ አማዴ ሰማይ ወምድር፣ ያንን በሐዋርያት ላይ የወረደው መንፈስ ቅዱስ ላክልን እያልን እንጸልያለን። ይህ ጸሎት መንፈስ ቅዱስ ማን ነው ብትባሉ መንፈስ ቅዱስ አምላክ ነው። ምንድነው አልኳችሁ? ንገሩኛ። መንፈስ ቅዱስ ምንድነው? አምላክ ነው። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ፈራጅ ነው። መንፈስ ቅዱስ ከሦስቱ አካላት መካከል አንዱ አካል ነው። መንፈስ ቅዱስ ከአብ ከወልድ ጋር በስሙ በግብሩ በአካሉ ቢለይም በባህሪ በመለኮት በስልጣን አንድ ነው። ታዲያ መንፈስ ቅዱስ የሚያድረው በማን ነው? አንደኛ ንጹህ በሆነ ሰው ያድራል። ምን አይነት በሆነ ሰው? ንጹህ በሆነ ሰው። ልበ ንጹሕ ፍጥር ሊተ እግዚኦ መዝሙር 50 ወመንፈሰ ርቱዕ ሐዲስ ውስጥ ተከርሰ። አቤቱ ንጹህ ልብ ፍጠርልኝ። ንጹህ ልብ ፍጠርልኝ። ንጹህ ልብ እግዚአብሔር ቤተሰቦች ሁላችሁም ምእመናን ኦርቶዶክሳውያን ልባችሁን ንጹህ አድርጉ። ከቂም ከበቀል ውጡ፣ ከተንኮል ውጡ፣ ከዘረኝነት ውጡ፣ ከልዩነት ውጡ፣ ከአስመሳይነት ውጡ፣ ከአጭበርባሪነት ውጡ፣ ከስግብግብነት ውጡ፣ ከመተቻቸት ውጡ፣ ከመነቃቀፍ ከመተማማት እንውጣ። ወጥተን ብፁዓን ንጹሐን ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር። በልባቸው ንጹህ የሆኑ ሰዎች ምንድናቸው አለ? ንገሩኝ እንጂ ምንድናቸው? ንጹሃን ናቸው፣ ብፁዓን ናቸው። ለምን? እግዚአብሔርን ያዩታል ተብሎ። ስለዚህ አንደኛ ንጹህ መሆን አለብን። ሁለተኛ መንፈስ ቅዱስ እንዲያድርብን በቤተ ክርስቲያን መቆየት አለብን። በየት መቆየት አለብን? በቤተ ክርስቲያን መቆየት አለብን። በቤተ ክርስቲያን መቆየት ማለት መመላለስ መውጣት መግባት ብቻ አይደለም። ንስሐ መግባት አለብን፣ መቁረብ አለብን፣ ለስጋው ለደሙ መብቃት አለብን፣ መታረቅ አለብን፣ ይቅር መባባል አለብን፣ መዋደድ አለብን፣ አንድ መሆን አለብን፣ መተባበር አለብን፣ መደጋገፍ አለብን። ሁለተኛው መንፈስ ቅዱስ የሚያድረው ሶስተኛው መንፈስ ቅዱስ የሚያድረው ወይንም እንዲያድርብን ፍቅር ሊኖረን ይገባል። ምን ሊኖረን ይገባል? ፍቅር። ፍቅር ከሌለን ሁሉ ነገር ከንቱ ነው። ፍቅር ማለት ቃሉን አይደለም ማሰብ ያለባችሁ። ፍቅር ማለት ራስን እስከ መስጠት መድረስ ነው። ራስን ምን እስከ ማለት እስከ መስጠት፣ ለሰዎች ማዘን፣ መራራት፣ ሰዎችን መውደድ፣ የጠሉንን መጥላት ሳይሆን መመረቅ፣ መባረክ፣ ለነሱ መጨነቅ፣ ማዘን፣ መጸለይ፣ እሱ ፍቅር ነው። ሌላው አራተኛው መንፈስ ቅዱስ እንዲያድርብን እኛ ምን እናድርግ ከተባለ ይቅር እንባባል። ምን እንባባል? ይቅር እንባባል። ከቂም ከበቀል ወጥተን ከተንኮል ከመለያየት ከምንላቸው መንፈስ ቅዱስን ለማይመጥኑ ነገሮች ወጥተን ይቅር መባባል አለብን። የተጣላችሁ ታረቁ፣ ሽማግሌዎች አስታርቁ፣ ካህናት አስታርቁ። ስለዚህ በዚህ መንገድ መሄድ ያስፈልጋል። በዚህ መንገድ መንፈስ ቅዱስ እንዲያርፍብን፣ መንፈስ ቅዱስ እንዲያድርብን፣ ምስጢር እንዲገልጽልን፣ መንፈስ ቅዱስ ዳግም በንስሐ እንዲወልደን ታርቀን መኖር አለብን። በሰላም መኖር አለብን። ለሰዎች ማዘን፣ መራራት፣ ያለንን ማካፈል፣ አብረን መብላት፣ አብረን መጠጣት፣ አብረን መውጣት፣ አብረን መግባት ያስፈልጋል። ክፉውን ነገር ማራቅ ያስፈልጋል። ወላጅ አልባ ሆናችሁ እንድትኖሩ ምን አለላችሁ? አልተዋችሁም፣ አላደርጋችሁም ያለ እግዚአብሔር። በዚህ ጊዜ ሁላችንም ወላጅ አልባ ነን። በእውነት መሪ አልባ ሆነናል። እንዴው አስተዳዳሪ አልባ ሆነናል። እንዴው አባት አልባ ሆነናል። መምህር አልባ ሆነናል። ዛሬ አባቶቻችንም ያለንበት እኛ አባቶች ራሱ ያለንበት ሁኔታ ከባድ ነው። መሪዎች ያሉበት ሁኔታ ከባድ ነው። መሪዎች መንጋውን ካልጠበቁ ምን ይጠቅማል? ዛሬ ሀገር አልባ ሆነናል። ታሪክ አልባ ሆነናል። ሃይማኖት አልባ ሆነናል። ቤተ ክርስቲያን አልባ ሆነናል። ዛሬ ወላጅ አልባ ማለት እሱ እኮ ነው።
ታዲያ ከሆነ ሁላችሁ ኦርቶዶክሳውያን ንስሐ ገብተን ሁላችንም ከወላጅ በላይ ወላጅ ከአባት በላይ አባት ሕይወት ተስፋ ስንቅ አለኝታ መከታ የሆነውን ክርስቶስን አባታችን መምህራችን ፈጣሪያችን ብለን ሁላችንም ከቂም ከበቀል ከተንኮል ወጥተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንፈስ ቅዱስ በየጊዜው በንስሐ እያጠበን እያደሰን በቤቱ በአውደ ምሕረቱ በዕለተ እሁድ በወርሃዊ በዓላት በማስቀደስ ልጆቻችንን ሰንበት ትምህርት ቤት በመላክ በተማርነው ትምህርት መሰረት ደግሞ ለሥጋው ለደሙ በመብቃት የቅዱሳንን ዝክር በመዘከር የእናታችን የቅድስት ድንግል ማርያምን ስሟን በመጥራት እንድንኖር አምላካችን እግዚአብሔር ይፍቀድልን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።